እንዴት ዋልክ ወንድም ደመላሽ? እግዚአብሔር ይመስገን። ዛሬ ለተመልካቾቻችን ይዘን የቀረብነው የውይይት ሀሳብ ቤተክርስቲያንና ዘመኑን በሚል ርዕስ ሰፋ አድርገን ሰውን በሚያስተምር መልኩ ለማቅረብ ተዘጋጅተናል። እስቲ በዚህ ጉዳይ ላይ እንደመነሻ ሀሳብ የምታቀርብልን ነገር ካለ? አመሰግናለሁ ወንድም ስማቸው። እንግዲህ ቤተክርስቲያን ዓለም አቀፋዊትና ሁሉ አቀፍ እንደመሆኗ መጠን አሁን ባለንበት ደረጃ ያላትን አገልግሎት እንቅስቃሴ በሙሉ አሁን ካለው ጊዜ ጋር ማስማማት እና ማዛመድ በጣም ጠቃሚ ነው ብዬ አስባለሁና አሁን ካለው መጽሐፍ እንደሚለን የሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ላይ ዘመኑን ዋጁ ስለተባልን እያንዳንዱ አገልግሎት ከቤተክርስቲያን አገልግሎት ጋር ዘመኑ ምን ይፈልጋል፣ ምንድነው ያለው ነገር የሚለውን ጠቀሜታውን መለየት ይፈልጋልና ዋናው በዚህ ሰዓት ቤተክርስቲያን ከምታገለግለው አገልግሎት አንጻር ከዘመኑ ጋር ምን ያህል ቁርኝት አለው፣ እያሸነፈው ነው ወይ? አሁን የግሎባላይዜሽን ተጽዕኖ አለ። አገልግሎታችን ከዛሬ 30-40 ዓመት ከምናገለግልበት መንገድ የተለየ ነው፣ ውጤቱም የተለየ ነው የሚሆነውና ሰውም በብዙ ነገር የተወጣጠረ ነው የሚሆነው። ሶሻል ሚዲያው አለ፣ ጫናዎች አሉ፣ የኑሮ ጫናዎች አሉና ይህንን በተመለከተ ሊመክት የሚችል ሊያስተነፍስ የሚችል ሊያጽናና የሚችል አገልግሎት ማገልገል ስለሚገባት በዚህ ላይ እንድንወያይ ነውና በጣም ጥሩ ነው ብዬ አስባለሁ። ጥሩ። እንግዲህ በዚህ ውይይታችን ላይ መንግስትና ቤተክርስቲያን ልዩነታቸውና አንድነታቸውን እስቲ እንመልከተው። እንደመነሻ ለውይይታችን ጠቃሚ ስለሆነ መንግስትና ቤተክርስቲያን ልዩነታቸው ምንድነው ብለን ብናስብ እንግዲህ ልዩነታቸውን ስንመለከት ቤተክርስቲያን የምትመራው በቀኖናዊ እና በወንጌል ነው የምትመራው። ቤተክርስቲያን በዶግማም ቀኖናም አላት፣ መሪዋ ያ ነው። መንግስት ደግሞ ምድራዊ ወይም ደግሞ በሕገ መንግስትና በሌሎች ህጎች የሚመራ የመንግስት ሀሳብ ወይም ደግሞ የመንግስት ስራ ሰላምና ቁሳዊ አንድነትን ማምጣት ሲሆን የቤተክርስቲያን ደግሞ የሰውን ነፍሳትን ማዳንና መንግስተ ሰማያትን ማውረስ ነው። እንግዲህ አንድነታቸው ሁለቱም የሚሰሩት ለሰው ነው። ቤተክርስቲያን ግን ለነፍስ ነው የምትሰራው፣ መንግስት ደግሞ ለሰው ነው ማነው ለስጋ ነው የሚሰራው ማለት ነው። አብረው መስራታቸው ነው። ቤተክርስቲያን እንግዲህ በማቴዎስ ወንጌል ምዕራፍ 22 ከቁጥር 21 ላይ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር የሚገባውን ይሄን መከባበር ማህላቸው መከባበር አለ። መንግስት ቤተክርስቲያን ቀኖና ስርዓት ውስጥ አይገባም። ቤተክርስቲያንም ልክ እንደዚሁ ፖለቲካ ውሳኔ ውስጥ አትገባም። ሁለቱም ግን ይመጋገባሉ። አንድ ህዝብ ነው የሚያገለግሉት። አገልግሎታቸው ይለያያል። ቤተክርስቲያን ለመንፈሳዊ ስራ ነው የምንሰራው። መንግስት ደግሞ ለቤተክርስቲያን ሰላም በማስከበር አካባቢዋን አገልግሎቷን እንዲሳለጥ የማድረግ ስራ የሚሰራበት ሁኔታ አለ ማለት ነውና ልዩነታቸውና አንድነታቸው በዚህ አድርገን ቤተክርስቲያን እንግዲህ እዚህ መንግስት ላይ ነው ያለችው ማለት መንግስት በሚመራው ሀገር ውስጥ ነው ያለችውና አገልግሎቷ እንዴት ነው መምሰል መቻል ያለበት የሚለውን እዚህ ላይ የምታስበው ሀሳብ ካለና የምትጨምረው ነገር ካለ ባጭሩ ለማስቀመጥ ያህል እንግዲህ በዮሐንስ ወንጌል ምዕራፍ 18 ላይ ጌታ በክፎች እጅ በተያዘ ጊዜ እንደዚህ የሚል ቃል ተናግሯል። መንግስቴ ከዚህ ዓለም አይደለችም ይላቸዋል። መንግስቴ ከዚህ ዓለም አይደለችም፣ መንግስቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበረ እና ብዙ ጊዜ እንደሚነገረው የቤተ ክርስቲያን ዓላማውም ስልጣኗም ስራዋም አገልግሎቷም ሰማያዊ ነው። በምድር ላይ ነው የምናገለግለው፣ ግን ሰማያዊ ነው የሚሆነውና ጌታም እንዳለው ቤተክርስቲያን በዚህ ዓለም ላይ በጣም የምትፈልገው ስልጣን የለም። ጌታ ራሱ ከሰጣት ከስልጣነ ክህነት ውጪ በዚህ ምድር ላይ ፖለቲካ በተለይ ፖለቲካ ጋር በተገናኘ በዛ ኤሪያ ውስጥ በስፋት እንድትሳተፍም ቀኖናውም አይፈቅድም፣ ስርዓቱም ተፈጥሮም አይፈቅድላትምና ጌታም እንዳለው መንግስቴ ከዚህ ዓለም አይደለችም ብሏል። ያ ማለት በአብዛኛው የሰው ልጅን ወደ ዘላለም ሕይወት የሚወስድ የሚያንጽ የሚያበረታታ የሚመክር አገልግሎት ነው የምንወስደው። ዞሮ ዞሮ ቅድም እንዳልከው ግን መንግስት ይሄ ያለውን ዓለም በማስተዳደር ቤተክርስቲያን ደግሞ ለዛ ዓለም የሚመች ሰውን በመፍጠር በስነ ምግባር የታነጸ የማይሰርቅ የማይዘሙት ከሙስና የጸዳ ሁሉንም ሰዎች በፍትሃዊነት የሚያገለግል ሰውን በትምህርቷ በቃሏ ታዘጋጃለች። መንግስት ደግሞ ሌሎች ሰርቪሶችን ዞሮ ዞሮ መንግስት ለዜጎች ቤተክርስቲያን ደግሞ ለምዕመናኖቿ የሚገባቸውን መንግስት በሕገ መንግስቱ የተቀመጠለትን ቤተክርስቲያን በመጽሐፍ ቅዱስና በቀኖና መጽሐፍቶች የተጻፈላትን ነገር ሁሉ
ትሰጣለችና ይሄ ቅድም እንዳልከው እንደ በስጋና በነፍስ አይነት እንመስላቸው አይለያዩ። ስጋና ነፍስ ያለው ሰው ይባላል። ስለዚህ ሁለቱም የተለያየ ሜዳ አላቸው፣ የተለያየ ባህሪ ያላቸው፣ የተለያየ ስብዕና አላቸው። ግን ዞሮ ዞሮ ሁለቱም የሚያገለግሉት ሰው ነው የሚያገለግለው ማዕከል የሚያደርገው ሰው ነው። ቤተክርስቲያን ክርስቶስ ለዓለም ሁሉ እንደሞተ ቤተክርስቲያን ለምዕመናን ብቻ አይደለም ለዓለም ሁሉ የማገልገል ኃላፊነት አለባት። ዜጎች ታንጸው በስነ ምግባር ተኮትኩተው እንዲያድጉ፣ እንዲኖሩ፣ እንዲመከሩ፣ ታጋሾች እንዲሆኑ ትመክራለች እና ይሄ በመንግስትና በጣም ክሪቲካል አይነት ሰው በነገር ላይ አሁን ያለው ዘመኑ ላይ የተቸገርንበት ያለ ነው። አንዱ በአንዱ ጣልቃ ይገባል፣ የሚገቡበትም ጊዜ አለ። ደግሞ የሚገባው የተባለ በብዙ ቦታ ይነሳልና አንዱ ዘመኑን እንድንዋጅ የሚያደርገን ነገር ቤተክርስቲያን ከመንግስት ጋር ያላትን አገልግሎት በምን መልክ እንደምትመራው በጥንቃቄና በግልጽ ማወቅ አለብንና መንግስታችን እኛ በዚህ አይደለም ስንል አሁን ያለውን መንግስት የመናቅ አለመቀበል ጉዳይ ሳይሆን በጣም ስልጣኑ ክብሩም ያለው ከክርስቶስ ጋር የሚያገናኝን የህይወት ተግባራታችን በትጋት እንድናከናውን ሰማያዊ መንግስት ነው ያለን ማለት ነው። እንግዲህ ሰማያዊ መንግስት ለማብቃት ምዕመናኖቿን ቤተክርስቲያን ታስተምራለች። ስታስተምር ግን አንድ የሚያስፈልጋት ነገር አለ። አንደኛ ኢኮኖሚ ያስፈልጋታል ቤተክርስቲያን። ስልጣን ወይም ደግሞ የህዝብ ብዛት ያስፈልጋል የሚሉ ሰዎች አሉ። ይህንን በምንድን ነው መመልከት መቻል አለብን? እስቲ እዚህ ጋር እንፈትሸው። አሁን ብዙ ሰዎች ቤተክርስቲያን ለመሻገር ወደ ቀጣይ ትውልድ ለማስተላለፍ ኢኮኖሚው፣ ስልጣን እና ህዝብ ብዛቷ በጣም አስፈላጊ ነው ወንጌሉን ቀጣይ ትውልድ ለማስተላለፍ ይባላልና እስቲ ይህንን በመጽሐፍ ቅዱሳዊ ሁኔታ እንፈትሸው። አሁን እንግዲህ በጣም ትልቅ ነገር ነው ያነሳኸው። እንግዲህ አሁን እዚህ ጋር ሊጠሩ የሚገቡ ሀሳቦችም አሉ። ቤተክርስቲያን የኢኮኖሚ አካል፣ አንዳንድ ሰዎች ኢኮኖሚን የሚቆጣጠሩ የሚሉ ሰዎች አሉ። አንዳንድ ሰዎች ደግሞ ኢኮኖሚን ተገቢ ነው ግን በአግባቡ ወንጌልን በማይነካ መልኩ በሚያበረታታ መልኩ እዛ ላይ እናገለግልበት ይገባል ብለን እናስባለሁና እንግዲህ ቤተክርስቲያን ሰፊ የህዝብ ቁጥር አላት። እቺ ኦርቶዶክስ ቤተክርስቲያን ማለት ነውና ሰፊ የህዝብ ቁጥር አላት፣ ሰፊ ቦታ አላት፣ ሰፊ የገንዘብ ምንጭ አላት፣ ሰፊ የሰለጠነና የሚያሰለጥን የህዝብ ቁጥር አላት። ስለዚህ በአጠቃላይ በእነዚህ ውስጥ እስካሁን ድረስ የመጣችበትን ስናየው እውነት ለመናገር በጣም ብዙ ጉዳዮች ይቀሩናል። ለምሳሌ በግብርና ጥንተ ስራችን ከግብርና ጋር የተያያዘ ስለሆነ አንዱም ገበሬ ነበረ፣ አንዱም እረኛ ነበረ የአዳም ልጆችና በግብርና ላይ ቤተክርስቲያን መሪያ እንደመሆኗ መጠን አሁን እየተሰራበት ያለው ስናየው ግን በጣም ልዩነት አለው። ስለዚህ በግብርና ዘርፍ ላይ ቤተክርስቲያን ልትሰራበት የሚገባ አንዱ ዘርፍ ነው። ጥበቡ እውቀቱም አለ። ብዙ ገዳማቶች አሉን። እዛ ላይ ለንግድ ሳይሆን እዛው ለሚመገቡት ነገር የሚያመርቱ አባቶቻችን አሉ። ሰፊ ቦታዎች አሉ በከተማ በገጠር። ስለዚህ በገጠር ላለው ቋሚውን መንግስት የያዘውን አቅጣጫ በሚያሳልጥና በሚደግፍ መልኩ ለምን በምግብ ራስን መቻል ለመንግስት ብቻ የምናስቀምጠው ጉዳይ አይደለም። ይሄ ሁሉ ምን እያለ ተራብን ማለት በተዘዋዋሪ የምንጠይቀው እኛ ነን። ስለዚህ ኦርቶዶክሳዊ የሚራበው ማለት ነው። ስለዚህ ቤተክርስቲያን ሰው በምግብ ራሱን እንዲችል ከማስተማር ጀምሮ በዚህ ተግባራት ላይ ሊሰራበት ይገባል። ቅድም ያነሳው በሕክምና በኩል እንግዲህ ቀደም ባለው ጊዜም ከባህል ሕክምና ጀምሮ ብናገናኛቸው ብዙ የባህል ሕክምናዎች የሚሰሩ እኛ አባቶቻችን አሉ። ቤተክርስቲያን ማድረግ ያለባት አሁን እነዚህ ሰዎች በመሰብሰብ በመደራጀት ለምን ትልቅ ፋርማሲ ይሆን ላብራቶሪ ለምን አይከፈትላቸው? ተመራምረው ተራቀው በእውቀታቸውን በልምዳቸው ያገኙትን ያንን ልምዳቸውን ለሀገር ለወገን በሚጠቅም ደረጃ አሁን ብዙ በተለያየ ማስታወቂያ ሚዲያ ላይ እናያቸዋለን። በጣም በብዙ መንገድ የባህል ሕክምና እገሌ መርጌታ ምናምን የተባለ ማለት ነውና ያ ግን አሁን ካለበት ከፍ ባለ መንገድ ለሀገር በሚጠቅም መንገድ ልትመራው ተቀናጀውና አንድ በዚህ ኤሪያ ላይ ቢሰራ በጣም ጥሩ ነው ብዬ አስባለሁና ቤተክርስቲያን የራሷ የምርምርና የጥናት ተቋም ያስፈልጋታል። ይህንን ነገር ሊመራ ሊያስተዳድር የሚችል ሌላው እንግዲህ እንደ ሀገርም እንደ መንግስትም እንደ ቤተክርስቲያን የምንቸገርበት በከተማ ውስጥና በገጠርም ያለው ከፍተኛ የስራ አጥ ቁጥር መጨመር ነው። አሁን ይህንን ለአንድ አካል ብቻ የምናስቀምጠው አይደለም የሚሆነው። ቤተክርስቲያናችንም በዚህ ጉዳይ ላይ ዜጎቿ ወይም ማለት ምዕመናኖቿ አስተማማኝ ስራ እንዲያገኙ፣ የቀን ገቢያቸውን እንዲያገኙ፣ የዓመት ፍጆታቸውን እንዲያገኙ በዚህ ላይም ኢኮኖሚውን በማንቀሳቀስ በመስራት ተጠቃሚ ማድረግ አስፈላጊ ነው ብዬ አስባለሁ። አንደኛ ነገር ቅድም እንዳልኩ በቂ ፋይናንስ አለን። በየደብራትን ብታየው በየሀገረ ስብከትን ብታየው በቂ ፋይናንስ አለን። ያን ፋይናንስ
በጣም ማሰባሰብ የክርስቲያን ተራድኦ ድርጅት ነው የሚባለው አለን አይደል? የክርስቲያናችን ላይ በዛ መንገድ ልክ መንግስት እንደሚያዘጋጀው ተዘዋዋሪ ነገር እንደ ሪቮልቪንግ ፈንድ የሆነ ገንዘብ ተበድሮላቸው ተዘጋጅቶላቸው ወጣቶች በዛ መንገድ እንዲሰሩ እንዲለወጡ ትጉህ እንዲሆኑ ያለን ማይንድሴት እንዲስተካከል መጽሐፍ ቅዱሳዊና የቅዱሳን ታሪክ የቅዱሳን የሰማዕታትን ታሪክ በማዛመድ ወጣቱ ተነሳሽነቱን እንዲጨምር ማድረግ ያስፈልጋል። በአጠቃላይ በኢኮኖሚው ዘርፍ ላይ ቤተክርስቲያናችን እውነት ለመናገር በጣም አመርቂ ነው ብዬ አላስብም አሁን ያለንበት ደረጃ። ስለዚህ ወደፊት ገፋ ተደርጎ መንግስት እንደሚያደርገው ብቻ ሳይሆን ከዛ በተሻለ መንገድ እዚህ ኢኮኖሚ ላይ ብትሳተፍበት ጥሩ ነው ብዬ አስባለሁ። ምናልባት የምትጨምረው ካለ? እንግዲህ የቤተክርስቲያን አገልግሎቷ አሁን በዚህ መልኩ የመንግስትና የቤተክርስቲያን የስራ ዘርፍ ለይተናል፣ አውቀናል። ይህን የቤተክርስቲያን የአገልግሎቷን ወደ ቀጣዩ ትውልድ ለማሻገር ስልጣን፣ ኢኮኖሚ፣ የህዝብ ብዛት ያስፈልገናል የሚል ጥያቄ እየተነሳ ነው። በዚህ ጉዳይ ላይ ለምን አንወያይም? ጥሩ እንግዲህ ቅድም እንደጠቀስነው የቅዱስ ማቴዎስ ወንጌል ምዕራፍ 16-18 ላይ ጌታ ምንድነው ያለው? እኔ እምልሃለሁ አንተ ጴጥሮስ ነህ፣ በዚች አለት ላይም ቤተክርስቲያንን እመሰርታለሁ ይላል ጌታችንና አሁን ቤተክርስቲያንን ያለው ቤተክርስቲያን እሱ ነች። ዋስትናው እሱ ነው። መጀመሪያ ደምድመን መማር በቃ አስረግጠን ማወቅ ያለብን ይህች ቤተክርስቲያን የክርስቶስ ቤተክርስቲያን ነች። ባለቤቷ እሱ ነው። ስለዚህ እያለን ያለ ነው በሰው ኃይል፣ በጉልበት፣ በገንዘብ ምትቆም አይደለችም። መጀመሪያም አልነበረችም ስትፈጠርም፣ አሁንም ወደፊትም አትሆንም። ለምን? በእሱ ደም መሰረት ላይ የተመሰረተች ስለሆነች ማለት ነውና ግን ቅድም የተባሉ ጉዳዮች እንዴት ነው የሚታዩት? እንዴት ነው የሚተረጉማቸው? አንዳንድ ጊዜ እንደሚባለው እንደው ጠቅልለን ቤተክርስቲያን ወደ ንግዱ ዓለም ከማስገባት 60 ሚሊዮን 70 ሚሊዮን አለኝ የሚለውን ቁጥር ለአንዳንድ ጉዳዮች ከመጠቀም ባለፈ ግን በአንጻሩ ያላትን ምንድን ነው የሚለውን ነገር ማየት አለብን። ኃላፊነቷ ምንድን ነው የሚለው ለምሳሌ ቅድም እንዳልከው በትምህርት ጉዳይ እንግዲህ እቺ ቤተክርስቲያን ኢትዮጵያን እንደ ኢትዮጵያ ካስቀጠሉ ወይም ስትመሰረት ጀምሮ ፊደል ቀርጻ ቀለም በጥብጣ ብራና ፍቃ ትምህርት የጀመረች ቤተክርስቲያን ነች። በአንዱም በሌላ ምክንያት አሁን ላይ ያለው የትምህርት ጥራት ውድቀት ቤተክርስቲያንን ወደኋላ ሊያደርጋት አይችልም የጀመረችበት ስለሆነ። ስለዚህ መቀጠል ያለብን አሁን ቀድሞ ጊዜ የነበረውን ያን ጅማሮ የጀመርንበትን ሰውን ምንም ቴክኖሎጂ ባልነበረበት ጊዜ በጣም ብሪሊያንት ሆነው በጣም ጂኒየስ ሆነው ዓለምን እንዲመረምሩ ስታደርግ ነበረች ቤተክርስቲያን ነች። ከእውቀትና ስነ ምግባርን አጣምራ መስጠት በትክክል። ስለዚህ አሁን የሆነ ዘመን ላይ ወደኋላ ቀረች ቤተክርስቲያን። አንዳንዶች ተገፋች ይሉታል ሊሆን ይችላል፣ አንዳንዶች ወደኋላ ቀረች ይሉታል። ግን ቤተክርስቲያን በትምህርት ላይ አሁን በድጋሚ ልትሰራበት ልታገለግልበት የሚገባ አንዱ ክፍል ነው። ሁለተኛ ሳይንስና ቴክኖሎጂ ነው። እንግዲህ ጠፈር ምርምሮችን፣ ሳይንሶችን፣ ፕላኔቶችን በተመለከተ ዛሬ ነው ብዙ ነገር የምንሰማው። ግን ቀደም ተብሎ ቤተክርስቲያናችን የነበሩ ሊቃውንት በቅርብ ጊዜ በእኛ ዘመንም ያሉ ብዙ ሊቃውንቶች አሉ። ለምን ቤተክርስቲያን የራሷ የሆነ የጠፈር ሳይንስ ምርምር የማይኖራት? ምንድን ነው የሚቸግራት? እውቀቱ አለ አይደል? ገንዘቡ አለ፣ ሰው አለ፣ ኃይሉ አለ። ስለዚህ ወንጌልን ሊያግዝ በሚችል መንገድ የእኛን አገልግሎት በጣም ሊደግፍ በሚችል መንገድ የሳይንስና ቴክኖሎጂ የምርምር ተቋማት ያስፈልጉናል። ከጤናው ጋርም ቢያያዝ ከጤናው ጋር በተለይ ግልጽ ነው። ጥሩ ሀሳብ አመጣል። ለምሳሌ ቀደም ባሉት ጊዜ የባህል ሕክምናዎች አብዛኞቹ የቤተክርስቲያን ሊቃውንት ናቸው ባህል ሕክምና ላይ የሚሰሩት አሁን ድረስም አሉ። እነዚህን ሰዎች ማሰባሰብ ይፈልጋል፣ መምራት ይፈልጋል፣ የሚፈልጉትን ፋይናንስ ይፈልጋል። እነሱ ያንን በቀላሉ ተመራምረው ፈዋሽ የሆነ መድኃኒት እንዲያመጡ የሚያስችል ላቦራቶሪ ቤተክርስቲያን ቢኖራት ማን ቅር ይለዋል? ስለዚህ መንግስትም የሚቸገርበት ዓለም የሚቸገርበት መፍትሄ እዚህ ሊሆን ይችላል። እዚህ ጋር በተጨማሪ የግብርና ልማት ለምሳሌ ቤተክርስቲያን በከተማም በገጠሩም ሰፋፊ ቅጥር ቤተክርስቲያን አላትና በገጠሩ ግብርናው ላይ ብትሰማራ፣ ከተማው ላይም ደግሞ የከተማ ግብርና ብትሰማራ ቤተክርስቲያን ራሱ ለኢኮኖሚዋ ድጋፍ ይሰጣል። ልክ ነው። እዚህ ላይም እየሰራች ነው። ነገር ግን አጠንክረን ደግሞ የበለጠ ብንሰራ በእነዚህ ዘርፎች ላይ ቤተክርስቲያን ኢኮኖሚዋን ቢደራጅ የሚጠቅመው እኮ እኛን ነው። ተመልሶ ህብረተሰቡን ነው እኛ ነው የምንገለገልበት። አሁን እንዴት አገር ንምራው ነው የሚያስፈልገው። ይሄ ነገር ቅድም ያልከው ያነሳ ነው በትምህርት በሳይንስና ቴክኖሎጂ በጤና በግብርና ያለው ሚና አብዛኛዎቹ ምንጫቸውና ፍንጫቸው እቺ ቤተክርስቲያን ነች።
የባህል አሁን የደረስንበት ሕክምና ብዙዎቹ መለስ ብለን ብናይ ቅጠል ቆርጠው ጨፍጭፈው በሚቀባ በሚወጡ ያደረጉት ነበር። አሁን መደገፍ አለባቸው እነሱ። ይሄን አውጥተን ሌላ ካለ የምናስቀምጡ መሆን የለበትም። በትምህርትም በጣም ጂኒየስ የሆኑ ምሁራን ያሉበት ቤት ናት። ስለዚህ የትምህርት አሁን ላይ ላለው ውድቀት ቤተክርስቲያናችን በሚያን እንደምራት ማድረግ መቻል አለብን። ተመልሰን የምንፈትሸው ምን ያለበት ቅድም ያልኩት ሳይንስና ቴክኖሎጂ ስለ ጠፈር ምርምር ስለ ከዋክብት አፈጣጠር ታውቃለህ። መስከረም 1 ላይ ቤተክርስቲያን ምን እንደሚነበብልን ስለዚህ ያንን ከአክሲማሮስ ጀምሮ ያለውን በሙሉ ቤተክርስቲያናችን ዕውቀቷን መገልጣል። አሁን አልተገለጠም ዕውቀቱ። የትምህርቱ አለ፣ የጤናው አለ፣ የሳይንሱ አለ፣ የስራ ዕድል ፈጠራው አለ፣ የስልጠናው አለ፣ ግን አልተገለጠም። አሁን ይሄንን አካል ለማድረግ ነው ለመንግስት አካል አስቀምጠነዋል። ስለዚህ ቤተክርስቲያን በዚህ ዘርፍ ላይ ከወንጌሉ አገልግሎት በተጨማሪ እንዲህ አይነት ነገሮች ላይ ብትሰራበት በጣም በርካታ ወጣት ኢትዮጵያ ውስጥ በየዓመቱ ከ1.1 ሚሊዮን በላይ ስራ ፈላጊዎች ይመጣሉ። እንግዲህ በብዛት እኛን ካልን በቁጥር ብዙዎች ኦርቶዶክሳውያን ካልን ስራ አጡ ማን ነው? ኦርቶዶክሳዊ ነው። ስለዚህ ቤተክርስቲያን ኃላፊነት አለባት። ይሄን ወጣት ስራ እንዲያገኝ፣ ገቢው እንዲያገኝ፣ ገንዘብ እንዲያገኝ፣ እንዲሰራ፣ ትጉ እንዲሆን፣ ቤተክርስቲያን ተመልሶ እንዲያገለግል፣ ሌባ እንዳይሆን ማሰብ አለብን። ስለዚህ እንደ አጠቃላይ ገዢ ነች እቺ ቤተክርስቲያን፣ መስራች ነች። ይህን ሰው ፈጥረዋለች፣ አምጥተዋለች፣ በስነ ልቦና እንዲሆን አድርገዋለች። ስለዚህ ምንድን ማድረግ ያለብን አሁን ተመለስ ብለን በእነዚህ አይነት ዘርፎች ላይ ምሁራኖች አሉ፣ ገንዘቡ አለ፣ ቦታው አለ፣ ስልጣኑ አለ፣ ኃይሉ አለ፣ የህዝብ ብዛቱ ቅድም ያልከው አለ። ይህን ሁሉ ማሰማራት ለዚች ሀገር እንደው መጻኢ ዕድላችን የሚወሰነው በዚህ ቤተክርስቲያን ላይ ብዬ ነው የማስበው። ስለዚህ ወደ ኋላ የቀረንበትን እኚህ ዘርፎች መለስ ብለን ማለቱ እንትኑ ነው ጠቃሚ ነው። አሁን እዚህ ጋር እንዳልከው ኢኮኖሚው ለቤተክርስቲያን ለምንድን ነው የሚያስፈልጋት ብለን ነው ጥያቄው። መልሱ ደግሞ ምንድነው? ኢኮኖሚው ለሁለት ነገር ያስፈልጋታል። አንደኛ ዋና የተመሰረችበትን የወንጌል አገልግሎቷን እንድትቀጥል ይደግፍላታል። ሁለተኛ ደግሞ አቅመ ደካሞችን ትረዳለች ቤተክርስቲያን። አቅመ ደካሞችን ትረዳለች፣ ህፃናትን ትረዳለች፣ ማህበራዊ ኃላፊነቷን ትቆጣለች። ቤተክርስቲያን ማህበራዊ ኃላፊነት አለባት። የሌላ እጅ ማየት የለባትም ቤተክርስቲያን ማለት ነው። ሀብት በእጇ አለ። ያንን ሀብት ደግሞ ወደ ስራ ቀይረን ገቢውን አምጥተን ምዕመናንን ተጠቅማ እውቀቱን ተጠቅማ ቤተክርስቲያኒቷ ወንጌል አገልግሎቷን ማዳረስና መሻገር የምንችልበት ሁኔታ አለ ማለት ነው። በዚህ ላይ ደግሞ የምንጨምረው ደግሞ የህዝባችን ብዛት ነው። ህዝብ ብዛቱ ለቤተክርስቲያን በጣም መሰረታዊ ነገር ነው። መሰረታዊ ነገር ነው የሚባልበት ሁኔታ ለምንድን ነው? የህልውና ጉዳይ አይደለም የህዝብ መብዛት። ነገር ግን የህዝብ ብዛት ምንድነው? ተልእኮዋን ማስፈጸሚያ ነው የምንጠቀምበት የህዝብ ብዛቱ። ምክንያቱም ክርስቲያን ቁጥር ስለሆነ ነው። ክርስቲያን ቁጥር አይደለም። ክርስቶስ ከመቶ ነገዶች አንዱ ሰው ጠፋ ብሎ ነው መጥቶ ተሰቅሎ ያዳነን ማለት ነው። ስለዚህ እንደ ቁጥር አይደለም የምናየው። እኛ 60 ሚሊዮን 70 ሚሊዮን አንዱ ራሱ ቢሊዮን ነው ማለት ቁጥር እንትን የለውም። ሰው ነው ዋጋው ምንም በቃ መለኪያ የለውም። በቃ አንድ ሰው ቢሆን 80 ሰው ቢሆን አንድ ሰው መለኪያ የለውም። በዛ መልኩ ነው ቤተክርስቲያን የምታስበውና የተልእኮዋንም ሰው ተኮር ነው ተልእኮዋ። ለምሳሌ ዜጋ እንላለን። ዜጋ ማለት የፖለቲካ ቋንቋ ነው። ኢትዮጵያዊ፣ ኬንያዊ ምናምን ብለን ለመፍጠር ማለት ነው። ቤተክርስቲያን ግን ዳር ድንበር የላትም። ሰው ያለበት ሁሉ አገልግሎቷ ይዳረሳል። ለሰው ሁሉ ማህበራዊ አገልግሎቷን ትወጣለች ማለት ነው። ይሄን ሁሉ ለመወጣት ደግሞ ምንድነው ኢኮኖሚው ወሳኝ ስለሆነ በዚህ ጉዳይ ላይ ምዕመናኖቿን አስተባብራ ስራ ስትሰራ ምዕመናኖች ደግሞ በዚህ ሊሳተፉ ይገባል የሚል አረዳድ ነው ያለኝና በኢኮኖሚ ላይ ያለው ጥሩ ነገሮች አንስተናል። ቃለ ዓዋዲውም ይሄንን ነው የሚደግፈው። ቃለ ዓዋዲው ላይም በግዴታ ቤተክርስቲያን ገቢ ማመንጨትና ልማት ተቋማቷን ማቋቋም ግዴታ እንደሆነ በቃለ ዓዋዲው ላይ የተቀመጠ ነው። በአጠቃላይ ሁኔታ ቤተክርስቲያን ኢኮኖሚዋ ጥንካሬ ለድሆች መጠለያ ነው፣ ለታረዙት መካሻ ነው፣ ለተራቡት መመገቢያ ነው፣ ለቃለ እግዚአብሔር ስርጭትም ማገዶ ነው የሚያገለግለው ኢኮኖሚው ማለት ነውና እንደ ቀላል የምንመለከተው መሆን የለበትም። የክርስቶስ ፍቅር በተግባር የምናሳይበትም ትልቁ መንገድ ነው ይሄን ጉዳይ ማለት ነውና መንገዱን ጥሩ አድርጎ የሚያስከደልን ነው የሚለው። ሌላው እቺ ጉዳይ ለመጠቅለል ያህል ምንድነው ቁም ነገሩ ምን ያለበት ቤተክርስቲያናችን ህዝብ መርታለች፣ ምዕመናኖቿን አስተምራ አብቅታለች። አሁን ላይ ባለው ግን በጣም አሁን የቤተክርስቲያን ሚና የሚያስፈልግበት ጊዜ ተደርሷል። ሀገራዊ ሰላም እንዲሆን አሁን አገሪቷ እያመጣች ያለውን እድገት ማስቀጠል የሚችል የግድ የሷ ሚና ያስፈልጋል። ምዕመናኖቿን አስተባብራ አንቅታ
ትጉ እንዲሆኑ ማድረግ ይፈልጋል። ስለዚህ አሁን በየአውደ ምሕረቱ ላይ በየሰንበት ትምህርት ቤቱ በየማህበራቱ ላይ ወጣቶች ስራ እንዳይመርጡ ወደ ስራ ዓለም እንዲገቡ እንዲተጉ በእግዚአብሔር እንዲተማመኑ በጣም ቅዱስ የሆነ እንዲባረክላቸው እግዚአብሔር ከነሱ ጋር ስላለ ስለዚህ በየትኛው መንገድ ላይ ተሳትፏ በጣም ከፍተኛ መሆን መቻል አለበት። ቀድሞ ከነበራት አገልግሎት አሁን በጣም በተለየ በጣም በበረታ ተደራሽ በሆነ መንገድ መቅረብ አለበት። አሁን የምንጠብቀው ያ ነው። ምናልባት ይሄን የሚሰሙ የቤተክርስቲያን አካላት እጃቸው ላይ ከደረሰ እነሱ ጆሮ የሚደርስ ከሆነ በቃ የምርምር ተቋማት ያስፈልጉናል፣ ትልልቅ የፋይናንስ ተቋማት ያስፈልጉናል። ለማንም ለማብሸቅ አይደለም። ሌሎች አካላት ወይም ሌሎች የሃይማኖት ድርጅቶች ባንክ ስለከፈቱ ባንክ አይደለም እኛም ከፍተው ወንጌሉን የሚያገዝልን ለህዝቡ ጋር ተደራሽ የሚሆን በጣም በረሃብ ውስጥ ያለው ወገናችን ከረሃብ እንዲወጣ በምግብ ዋስትና አሁን እንኳን አንዳንድ ጊዜ ቃል ስናገረው ፖለቲካ ያለው ይመስለው በቃ አብዛኛው ምዕመን በልቶ ጠግቦ የሚያደርሰው አይደለም ያለው። ስለዚህ ቤተክርስቲያን ይህን ጉዳይ ለመንግስት ማስቀመጥ ብቻ አይደለም። ማብላት መጠጣት እኮ ፖለቲካ አይደለም፣ የሰብአዊነት ነው። አዎ እንትኑ ተርሚኖሎጂውን ስናነሳው ሊመስል ይችላል። ግን ቤተክርስቲያን በእርግጥ ጸሎታውን ላይ ቆረጠ ስለሚጓዙ ሰዎች፣ ስለ ባህር ስለሚሄዱ ሰዎች፣ ስለ ባልቴቷ እናት ስለ ሁሉ ይጸለይበታል። ከጸሎቱ ባለፈ ማስተባበር ደግሞ ይፈልጋል። አሁን ጌታ እሱን ይፈጽማል፣ እኛ ደግሞ ለሱ የምንገዛበት መንገድ ማስተባበር ስለሚፈልግ በስራ ዕድል ፈጠራ ላይ፣ በግብርና፣ በጤና፣ በትምህርት ላይ ቤተክርስቲያን አሁን በቃ ወገቧን ታጥቃ የምትጀምርበት ጊዜ መሆን አለበት እና ምንም ያገደ ነገር ቅድም ብለናል። ኃይሉ አለ፣ ፋይናንሱ አለ፣ ቦታው አለ፣ የሰለጠነ ሰው ኃይል አለ። ምንም ያገደ ነገር ስርዓቱም ሲስተሙም አሁን የሚፈቅድ ስለሆነ ከዚህ በተለየ መንገድ ቤተክርስቲያናችን እንድትገለጥልን እንፈልጋለን። ያ የግል ምኞቴ ነው። ጥሩ። አሁን ቅድም ተርሚኖሎጂውን ስትነግረን ፖለቲካ በቤተክርስቲያን ላይ ያለው ተጽዕኖ ምንድን ነው የሚያሳድረው? አሁን እያሳደረስ ያለው ነገር ምንድን ነው? እየተመለከትን ያለው ነው። እዚህ ላይ ትንሽ እናወራበት። እንግዲህ ብዙ